ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚክ ቻናል ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህ የሀሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉን። ቪዲዮውን ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጋችሁ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉን። የቪዲዮዎችን ርዕስ የሚሆነው በእንግሊዝኛ የሰው ስሞችን መጻፍ መለማመድ በሚል ይሆናል ማለት ነው። ከአሁን በፊት 4 የሚደርሱ ቪዲዮዎችን አይተን ነበር፣ የሰው ስሞችን በእንግሊዝኛ መጻፍ መለማመድ። ዛሬ 5ኛ የሆነው ቪዲዮ እናያለን ማለት ነው። ተከታተሉን። እሺ፣ በእንግሊዝኛ የሰው ስሞችን መጻፍ መለማመድ ይላል ርዕሳችን። እሺ፣ በዚህኛው መስመር እንግሊዝኛ ነው። ቀጥታ በዚህኛው ደግሞ አማርኛ፣ በዚህ እንግሊዝኛ፣ በዚህ አማርኛ፣ በዚህ እንግሊዝኛ፣ በዚህ አማርኛ እያል ነው። እሺ፣ እንዲቀላችሁ ነው። ለአዲስ ለጀማሪ ለእንግሊዝኛ አንባቢዎች ነው በጎን አማርኛው የጣፉላችሁ። በጎን እንግሊዝኛውን፣ ቀጥሎ ደግሞ በአማርኛ ተጥፏል ማለት ነው። እሺ፣ እንጀምር። እሺ፣ የመጀመሪያው ፍስሐ ይላል። እሺ፣ ሲነበብ ይሄ ፍስሐ ነው የሚለው ማለት ነው። ኤፍኢ እንደ እሺ፣ እሺ፣ ይሄ የመጀመሪያው ፍስሐ ፍስሐ ብለን እናነባዋለን። ፍስሐ ለምሳሌ ኤፍ ብቻውን ከመጣ እንደ ፍ እናነባለን ብለናል። እንደገና ኤስ ብቻውን ከመጣ ደግሞ እንደ እሺ፣ ኤፍ ብቻውን ከመጣ እንደ ፍ፣ ኤስ ብቻውን ከመጣ እንደ ስ አናባቢ የሌላቸው ፊደሎች ምንድነው ብለን እንደ የስድስተኛ ፊደሎች ነው የሚጠቀሙ ብለናል። እሺ፣ ኤች ኤ ደግሞ እንደ ሀ ማለት ነው። ኤች ኤ እንደ ሀ ፍስሐ ብለን እናነባዋለን ማለት በአንዴ ፍስሐ የሚል የሰው ስም እናገኛለን። ቀጥሎ ይኸው በአማርኛ የጣፍኩትም ፍስሐ ነው የሚለው። እሺ፣ ቀጥለን ደግሞ እሺ፣ ይሄ ደግሞ ፌቨን ነው። ፌቨን የሚል የሰው ስም ይሰጠናል። ፌቨን ደግሞ ኤፍኢን እንደ ፈ እናነባለን። ቪኢ ደግሞ እንደ ቨ። እሺ፣ ኤን ብቻውን ከሆነ ደግሞ እንደ ን ማለት ነው። እሺ፣ በአንድ ላይ ፌቨን ብለን እናነባታለን። ፌቨን ይኸው ፌቨን ፌቨን። እሺ፣ ፌቨን ይላል ማለት ነው። እሺ፣ ፌቨን የሚል ካገኘን ቀጥለን ደግሞ ወይ ደግሞ ፍጡም ይላል። ፍጹም ፍፄ ወይም ፍጹም። ፍጹም ደግሞ በዚህ መልኩ እንጥፈዋለን። ፍጡም ኤፍ ብቻውን ከመጣ እንደ ፍ። እሺ፣ ጡ ደግሞ ቲዩን እንደ ጡ እናነባታለን። ቲዩን እንደ ጡ። ከዛ በመቀጠል ደግሞ ኤም ነው። ኤም ደግሞ ብቻውን ከመጣ እንደምን ነው? እንደ ም እናነባዋለን ብለናል። ስለዚህ በአንድ ላይ ምን ይሆናል? ፍጡም ብለን እናነባዋለን። ፍጡም ብለን ማንበብ እንችላለን ማለት ነው። ይኸው በአማርኛውንም ፍጡም ብዬ ጽፌላችኋለሁ በጎን ማለት ነው። እሺ፣ ፍጡም ማለት ነው። ኤፍ ብቻውን እንደ ፍ፣ ቲዩ እንደ ጥ፣ ኤም ደግሞ እንደ ም እናነባለን ማለት ነው። እሺ፣ በመቀጠል ደግሞ እሺ፣ ይሄ ደግሞ ፈይሳ ይላል። ፈይሳ። እሺ፣ ኤፍኢን እንደ ፈ እናነባዋለን። ዋይ ብቻውን ከመጣ እንደ ይ ነው የምናነበው። ከዛ በመቀጠል ኤስኤን ደግሞ እንደ ሳ እናነባለን ማለት ነው። በአንድ ላይ ፈይሳ የሚል ስም እናገኛለን። ፈይሳ ፈይሳ ሲሆን አማርኛውንም ፈይሳ ብዬ ጽፌያለሁ ከዚህ ላይ። እሺ፣ ፈይሳ ፈይሳ። እሺ፣ ፈይሳ። በመቀጠል ፋጡማ ይላል። ፋጡማ። እሺ፣ ኤፍኤን እንደ ፋ እናነባለን። ምክንያቱም ኤ ለአራተኛ ፊደል አናባቢ ናት ብለናል። እሺ፣ ቲዩ ደግሞ እንደ ጡ ከዚህ ላይ እንዳልነው ማለት ከዚህ ላይ ፍጡም እንዳልነው ቲዩ ለጡ ነው ብለናል። ከዚህ ላይም ቲዩ ለጡ ነው ማለት ነው። እሺ፣ እንደገና ኤምኤ ደግሞ እንደማ እናነባለን። በአንድ ላይ ፋጡማ ብለን እናነባዋለን። ፋጡማ ፋጡማ። በአንድ ላይ ፋጡማ ተብሎ ይነበባል ማለት ነው። ፋጡማ። እሺ፣ ቀጥለን ደግሞ ፈረደ ፈረደ። ይህ ደግሞ ፈረደ በአንድ ላይ ፈረደ። እሺ፣ ኤፍኢን እንደ ፈ፣ አርኢን እንደ ረ፣ ዲኢን ደግሞ እንደ ደ እናነባዋለን ማለት በአንድ ላይ ፈረደ የሚል የሰው ስም ይሰጠናል ማለት ነው። እሺ፣ ፈረደ ፈረደን በዚህ መልኩ ከጣፍን እሺ በዚህኛው መስመር ደግሞ እንለፍ እስኪ። እሺ ይህ ደግሞ ፈለቀ ይላል።
ፈለገ ፈለገ። ኤፍኢ እንደ ፈ፣ ኤልኢ ደግሞ እንደ ለ፣ ኬኢ ደግሞ እንደ ቀ እናነባዋለን በአንድ ላይ ፈለቀ። ይኸው አማርኛውም ፈለቀ ይላል ማለት ነው። እሺ ፈለቀ። እሺ ፈለቀ የሚል ካገኘን ቀጥለን ደግሞ ህሊና። እሺ ህሊና የሚል ስም ነው የምናገኝ ከዚህ ጋር ህሊና ህሊና። ምክንያት እሺ ኤች ብቻውን ከመጣ እንደ ህ ነው የሚነበበው። ኤል አይ ከመጣ ደግሞ አይ ደግሞ ለሶስተኛ ፊደሎች አናባቢ ናት ብለናል። ኤል አይ ደግሞ እንደ ሊ ነው። ኤንኤ እንደ ና በአንድ ላይ ህሊና የሚል የሰው ስም እናገኛለን ማለት ነው። ህሊና። እሺ ህሊናን በዚህ መልኩ ካገኘን አማርኛውም ከዚህ ጋር ህሊና ብዬ ጽፌላችኋለሁ። እሺ ለማንበብ እንዲቀላችሁ ማለት ነው። ህሊና። እሺ ቀጥለን ደግሞ ይሄ ደግሞ ሁንዴሳ ይላል። ሁንዴሳ ሁንዴሳ። እሺ ሁንዴሳ። ኤች ዩን እንደ ሁ እናነበዋለን። ኤች ዩ እንደ ሁ። እሺ ኤን ብቻውን ከመጣ ደግሞ እንደ ን። እሺ ዲ ብቻውን ከመጣ ዲኢ ማለት ዲኢ ዴ ለማለት ነው። ዲኢን እንደ ዴ እናነባዋለን። ኤስኤ ደግሞ እንደ ሳ ማለት ነው። እንደ ሳ እናነባዋለን። ሁንዴሳ በአንድ ላይ ሁንዴሳ ብለን እናነባለን ማለት ነው። ሁንዴሳ ሁንዴሳ። እሺ ሁንዴሳን በዚህ መልኩ ከጣፍነን ቀጥለን ደግሞ ይሄ ደግሞ ሀና ይላል። እሺ ሀና ሀና ሀና። ኤችኤን እንደ ሀ እናነባለን። ኤችኤን እንደ ሀ ካነበብ ኤንኤን ደግሞ እንደ ና እናነባዋለን ማለት ነው። እሺ ሀና በአንድ ላይ ሀና ብለን እናነባለን። ሀና ሀናን በዚህ መልኩ ነው ምንጥፋት ኤችኤን እና ኤንኤን። እሺ ሀና ካል ቀጥ ደግሞ እሺ ሀናና ሀናን ይቅርታ ሀናን ነው። ሀናን። እሺ ኤችኤን እንደ ሀ እናነባለን። ኤንኤ ደግሞ እንደ ና እንዲሁም ኤን ብቻውን ከመጣ ደግሞ እንደ ን እናነባለን ብለናል። በአንድ ላይ ሀናን የሚል ስም እናገኛለን። ሀናን። እሺ ሀናን። ኤችኤን እንደ ሀ፣ ኤንኤን እንደ ና፣ ኤን ብቻውን ከመጣ ደ ን እናነባለን ብለናል። በአንድ ላይ ሀናን የሚል ስም እናገኛለን ማለት ነው። ሀናን ሀናን። እሺ እሺ በመቀጠል ደግሞ ይሄ ሁንዴ እንላለን። ሁንዴ 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 ሁንዴ። ኤች ዩ እንደ ሁ። እሺ ኤን ብቻውን ከመጣ ደግሞ እንደ ን፣ ዲ ደግሞ እንደ ዲ እናነባዋለን። በአንድ ላይ ሁንዴ የሚል የሰው ስም እናገኛለን ማለት ነው። ሁንዴ። እሺ ይኸው ሁንዴ ይላል። ሁንዴ። እሺ ሁንዴ በዚህ መልኩ ካየን ቀጥልን ደግሞ እሺ በዚህኛው መስመር ደግሞ ጀማ ነሽ የሚል ስም እናገኛለን። ጀማ ነሽ ጀማ ነሽ። እሺ ጀማ ነሽን በዚህ መልኩ ካገኘን ለምሳሌ እሺ እሺ ጀማ ነሽ። ጀኢ እንደ ጀ እናነባዋለን። ኤምኤን ደግሞ እንደ ማ እናነባለን። ኤን ብቻውን ከመጣ እንደ ን። እሺ ኤን ብቻውን ሳይሆን ከዚህ ጋር ኤንኢ ነው። ኤንኢን እንደ ነ። ኤስኤች ደግሞ እንደ ሽ እናነባዋለን ማለት ነው። እሺ እንደገና እስኪ ጀ ኢ ከሆነ እንደ ጀ፣ ጀኢ እንደ ጀ። ኤምኤን ደግሞ እንደ ማ እናነባዋለን። ኤንኢ ደግሞ እንደ ነ። እንደገና ኤስኤች ከሆነ ደግሞ እንደ ሽ እናነባዋለን ማለት በአንድ ላይ ጀማ ነሽ ብለን እናነባለን። እሺ ጀማ ነሽ ጀማ ነሽ የሚል የሰው ስም እናገኛለን ማለት ነው። እሺ ጀማ ነሽ የሚሉ ካየን ቀጥን ደግሞ ይሄ ደግሞ ጃፋር ጃፋር የሚል ስም ይሄ ደግሞ ጃፋር ደግሞ ነው። እስኪ ለምሳሌ ጀኤ ከሆነ እንደ ጃ እናነባዋለን። ኤፍኤ ከሆነም እንደ ፋ፣ አር ብቻውን ከመጣ እንደ ር እናነባለን ማለት ነው። በአንድ ላይ ጃፋር የሚል የሰው ስም እናገኛለን። እሺ ጃፋር ካልን ይኸው አማርኛውም ከዚህ ጋር ጃፋር የሚል የሰው ስም አግኝተናል ማለት ነው። እሺ ጃፋር ጃፋር ይላል ማለት ነው። እሺ ቀጥለን ደግሞ እሺ ይህ ደግሞ ጀንበሩ ይላል ማለት ነው። ጀንበሩ እዚህ ጋር ጀንበሩ የሚል የሰው ስም እናገኛለን ማለት ነው። ለምሳሌ ጀኤ ከመጣ እንደ ጆ እናነባለን። ኤም ብቻውን ከመጣ ደግሞ እንደ ም እናነባዋለን ማለት ነው። እሺ እንደገና ቢኢ ከመጣ ደግሞ እንደ በ። እሺ ከዛ ደግሞ አርዩ ከሆነ ደግሞ እንደ ሩ። ስለዚህ በአንድ ላይ ስናነበው ጀንበሩ የሚል የሰው ስም እናገኛለን ማለት ነው። እሺ ጀምበሩ ጀንበሩ የሚል የሰው ስም እናገኛለን።
እሺ ከዚህ ጋርም አማርኛውን ጀንበሩ ብለን ጥፈናል። እሺ ጀንበሩ ይህ ጀንበሩ የሚል ይሆናል ማለት ነው። እሺ በመቀጠል እሺ ይሄ ደግሞ ጀመረ የሚል ነው ይሆናል። ይህ ጀመረ። እሺ ለምሳሌ ጀ ከሆነ ጀኢ ከሆነ እንደ ጀኢ እንደ ጀ፣ ኤምኢ ከሆነ ደግሞ እንደ መ፣ አርኢ ከሆነ ደግሞ እንደ ረ። ስለዚህ በአንድ ላይ ጀመረ የሚል የሰው ስም እናገኛለን ማለት ነው። እሺ ጀመረ። እሺ ይህ ጀመረ ይላል። ከዚህ ጋርም በአማርኛው ማረጋገጥ ትችላላችሁ። ጀመረ ይላል ማለት ነው። እሺ ከዚህ ጋር ደግሞ እሺ ጀሚላ ነው ይላል። ይህ ደግሞ ጀሚላ ነው። ጀሚላ ለምሳሌ ጂኢ ብቻውን ከመጣ ማለት ጂኢ ከሆነ እንደ ጀ እናነባለን ብላለን። ኤም አይ ከሆነ ደግሞ እንደ ሚ፣ እሺ ኤልኤ ከሆነ ደግሞ እንደ ላ እናነባዋለን ማለት በአንድ ላይ ጀሚላ የሚል የሰው ስም እናገኛለን። እሺ ጀሚላ የሚል ካገኘን በመቀጠል ደግሞ ያው አማርኛውም ጀሚላ ነው። ጀሚላ። እሺ በመቀጠሉ ደግሞ ይህ ደግሞ ጀማል ነው። ጀማል የሚል የሰው ስም እናገኛለን ማለት ነው። ጀማል ለምሳሌ ጀኢ እንደ ጀ እናነባለን። እሺ ኤምኤን እንደ ማ፣ እሺ ኤል ብቻውን ከመጣ ደግሞ እንደ ል እናነባለን ማለት ነው። እሺ በአንድ ላይ ጀማል የሚል የሰው ስም እናገኛለን ማለት ነው። እሺ ጀማል ከዛ ይኸው ይህም ጀማል የሚላል ማለት ነው። እሺ ይህን ካየን የዛሬ ቪዲዮአችን መጨረሻችን ይሆናል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርቶች ይገኙበታል። በኦንላይን መማር የምትፈልጉ በስልክ ቁጥር በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን መማር የምትፈልጉ ደውሉ፣ ሀሎ ይበሉን። እኛም ለማስተማር ዝግጁ ነን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።